አባቱ የማይቀድመው ልጅ ነው ስንላቸው አባቱ የማይቀድመው ልጅ የለም ነው ክርክር ያመጣል። ይህን ክርክር ሲያነሱ ይሄ ለእናንተ አልተረዳችሁም ስንላቸው ለእናንተ የተገጠመው የመላክ ጭንቅላት ነው ምን ያነሳል። እዚህ ላይም አንድ ጥያቄ ማንሳት እንችላለን። ለምሳሌ ጌታ በወንጌል ምን ብሏል? አልቦ ዘያምሮ ለአብ ዘእንበለ ወልድ ባሕቲቱ ወለዘፈቀደ ወልድ ይከሰት። አብን የሚያውቀው ማን ነው አለ? ወልድ ነው። ከወልድ በቀር ወልድ ሊገልጥለት ከፈቀደ በቀር ማንን የሚያውቀው የለም፣ አብን የሚያውቀው የለም። ስለዚህ ለዚህ ነው ጌታም በወንጌል ሲያስተምር ፊልጶስ ሲጠይቀው ዘረኪያይ ርእዮ ለአብ እኔን ያየ አብን አየ። ስለዚህ ምን ለማለት ነው የፈለጉት? ሰውን እኛ ኦርቶዶክሳውያን እግዚአብሔርን አወቅነው ወይም እኛ የእግዚአብሔር ልጅ መሆኑን ተረዳን ስንል እኛም ማንረዳው የእናንተ ጭንቅላት ምንድነው? የመላክ ጭንቅላት ነው ወይ? እኛ ግን ያለን የክርስቶስ ልብ። ስለ እግዚአብሔር ማወቅ የሚቻለው በእግዚአብሔር ብቻ ስለሆነ ወልድ ለፈቀደው የገለጠውን የነገረንን ነው የምንዘው። ስለዚህ ፍጥረት እግዚአብሔርን ሊያውቅ የሚችለው እግዚአብሔር በገለጠለት መጠን ልክ ነው። ኦርቶዶክሳውያን የመላክ ጭንቅላት ተገጠመልን ለማለት ፈልገን ሳይሆን እግዚአብሔር በገለጠልን ልክ እግዚአብሔርን የምናውቀው እኛው ነን። ስለዚህ አባቱ የማይቀድመው ልጅ ነው ምንለው ለዛ ነው። ወልድ የአብ ልጁ ነው፣ ይወልደዋል አይቀድመው፣ ይወልደዋል ግን አይቀድመው። በፍጥረት ሕግ አይቻልም፣ በፍጥረት ሕግ አይቻልም። የሚወለድ ልጅ አባቱ ከልጁ ቀድሞ መገኘት አለ፣ ልጅ ደግሞ ይከተላል። በዚያው ላይ አንድ ጥያቄ ጠይቃቸው፣ እግዚአብሔር ይለወጣል? እግዚአብሔር እኔ እግዚአብሔር አምላካችሁ አልለወጥም ብሎናል አይደል? እግዚአብሔር አምላካችን የማይለወጥ ከሆነ የእግዚአብሔር ስሙ የማይለወጥም። እግዚአብሔር በኖረበት ዘመን ስሙ ማለት የአብ ስም አብ ነው። አብ አሁን ኖሮ ነው የወጣለት አይደለም። የእግዚአብሔር ስሙ በኖረበት ዘመን አብ ከሆነ አባት ለመባል ምን ያስፈልጋል? ልጅ ያስፈልጋል። አብ በኖረበት ዘመን ስሙ አብ ከሆነ አብ በኖረበት ዘመን ወልድ አለ። ኖሮ የተገኘ አይደለም። አባቱ የማይቀድመው ልጅ ወልድ ነው። ስለዚህ አባቱ የማይቀድመው የአባቱ ስልጣን ያለው ልጁ ማን ነው እንላለን? እግዚአብሔር ወልድ ነው። ስለዚህ ወልድን እግዚአብሔር እንዴት እንለዋለን የሚለው ነው ጥያቄ። ወልድ እንዴት እግዚአብሔር ሆነ? የእግዚአብሔር ልጅ ለምሳሌ ሰው የሚወልድ ሰው ነው፣ ዝንጀሮ የሚወልድ ዝንጀሮ። የእግዚአብሔር ልጅ ማለት እግዚአብሔር ማለት የእግዚአብሔር ልጅ ማለት እግዚአብሔር የሰው ልጅ የሰው ባህሪ እያለ የሰው ልጅ ሰው ነው። የወፍ ልጅም ወፍ ነው። ወፍኒ ይወልድ ወፍ አላ ይወልዳል። ወፍን ይወልዳል እንጂ አውሬ አይወልድም። ወፍ አንበሳ ይወልድ። እግዚአብሔር የሚወልደው እግዚአብሔር ነው።